c'est qu'il y a quelque chose qui vient sur l'Afrique de l'Ouest, que j'ai appelé l'hiver noir. Nous allons nous attaquer encore au mot qui vient l'Afrique. የማሊ የቡርኪና ፋሶና የኒጀር ወታደራዊ ጥምረት። የሳህል ቀጠና ሀገሮች ማሊ፣ ቡርኪና ፋሶና ኒጀር የየሀገራቸውንና የቀጠናውን ደህንነት ለማጠናከር ወታደራዊ ጥምረት መፍጠራቸውን አስታውቀዋል። እንደ ሰሜኑ ጦር ቃል ኪዳን ድርጅት ኔቶ አይነት ነው የተባለው ወታደራዊ ጥምረት 5000 ወታደሮች ያሉት ሲሆን በየሀገሮቹና በድንበር አካባቢ ለሚኖሩ ጥቃቶችና አጠቃላይ የደህንነት ችግሮች በጋራ የሚሰራ ይሆናል። የሶስቱ ሀገሮች መሪዎች በወታደራዊ መፈንቅለ መንግስት ስልጣን ከተቆጣጠሩ በኋላ ቀድሞው አባል ከነበሩባቸው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ በመገለላቸውና በኋላም ከድርጅቱ ዳግም አንቀላቀልም በሚለው አቋም በመጽናታቸው ከአባልነታቸው ያገኙ የነበረውን ከለላ አጥተዋል። ይህንን ተከትሎ ከየሀገሮቹ ጽንፍ በረገጡ አመለካከቶች ጭምር የተለያዩ ጥቃቶች እየተፈጸሙ ይገኛሉ። በመካከለኛው ሳህል ቀጠና በሚገኙ በእነዚህ ሀገሮች የታጠቁ ኃይሎች በጎሳ ተከፋፍለው ጥቃት ይፈጽማሉ። የእምነት አክራሪዎችም ለሀገሮቹ ሰላም መስፈን ፈተና ሆነዋል። ይህንን ተከትሎ በንጹሃን ላይ ጭቆናና ጥቃት እየፈጸሙ ነው። ለጥቃቱም ዘመናዊ ፈንጂዎች፣ ድሮንና ቦምቦችን ይጠቀማሉ። ሶስቱ ሀገሮች የጋራ ወታደራዊ ጥምረት እንዲመሰረቱ ያደረጋቸው ከአልቃይዳና ከአይኤስኤስ እየገጠማቸው ያለውን ተከታታይ ጥቃትና በቀጠናው በነዋሪዎች ላይ የተጋረጠውን የደህንነት ስጋት ለማስወገድ ነው። ከምዕራብ አፍሪካ አስፈሪ አየር እየነፈሰ ነው። ጥቁር ክረምት ብዬ የምጠራው ይህ ጥቁር ክረምት በጣም ቀዝቃዛ ክረምት ነው። የጨፈገገና ደም አፋሳሽ ክረምት። ይህ ጥቁር ክረምት የፓን አፍሪካኒዝምንና የአፍሪካን ሉዓላዊነት አደጋ ላይ ይጥላል። ይህ ጊዜ ሲመጣም አህጉሪቱ ራሱን ከዚህ ወራሪ አሸባሪ ተኩላ መከላከል አለበት። የቀድሞ የቀኝ ግዛት ኃይሎችና የኢምፔሪያሊስቶችን ጥቃት መመከት አለብን። ሶስቱ ሀገሮች ከዋስ ከተገለሉ በኋላ የራሳቸውን የሳህል ሀገራት ኮንፌዴሬሽን መስርተዋል። በዚህም የተለያዩ ስራዎችን አብረው ሲሰሩ ከርመዋል። ኢኮዋስንም ሰዋዊ ያልሆነ በመፈንቅለ መንግስት ሰበብ ማዕቀብ የሚጥልና ከሶስቱም ሀገሮች ህዝቦች ፍላጎት በተቃራኒ የሚሰራ በማለት ሲወቅሱ ከርመዋል። በማሊ በማኮ አየር ኃይል ሰፈር በማሊ ወታደራዊ መሪ ጀነራል አስሚ ጎይታ ይፋ በተደረገው ወታደራዊ ጥምረት ሲመሰረት የሀገሮቹ መከላከያ ሚኒስትሮች፣ አምባሳደሮችና የዓለም አቀፍ ድርጅቶች ተወካዮች በተገኙበት መድረክ ወታደራዊ ጥምረቱን የሚመሩት የቡርኪና ፋሶ መሪ ኢብራሂም ትራኦሬ መሆናቸው ተነግሯል። 5000 አባላት የያዘው ወታደራዊ ጥምረት አየር ኃይል፣ የደህንነትና የምድር መከላከያን አዋህዶ በጋራ የሚሰራ ነው። በሀገሮቹ የሚታዩ በተለይ ኒጀርና የናይጄሪያ ውስጥ የሚከሰቱ ውስብስብ የደህንነት ችግሮችን ምክንያት አድርጎ ዓለም አቀፉ ማህበረሰብ በተለይ ፈረንሳይ በደህንነት ማስጠበቅ ስም ተመልሳ ወደ ሀገሮቹ እንዳትገባ ለማድረግና በውስጥ አቅም ችግሩን ለመፍታት የተወሰደ እርምጃ እንደሆነም ግልጽ ነው። በተፈረመው ወታደራዊ ስምምነት መሰረትም ጥምረቱ የሚመራውና ውሳኔ የሚሰጠውም በሶስቱ ሀገሮች ስምምነት ነው። አገሮቹ ከኢኮዋስ መውጣታቸውን ተከትሎ የየሀገሮቹ መለያ ያለበት ባዮሜትሪክ ፓስፖርት ይፋ አድርገው ፓስፖርቱ መሰራጨት መጀመሩ ይታወሳል። አገሮቹ የኢኮኖሚ አብሮነታቸውን ለማጠናከር ከውጭ የሚገቡ ምርቶች ላይ ቀረጥ መጣል መጀመራቸውን ይታወቃል። ከቀሪዎቹ የኢኮዋስ ሀገሮች ጋር የነበራቸው ነፃ የንግድ ልውውጥም ቀርቷል። በወታደራዊ መፈንቅለ መንግስት ስልጣን ላይ የወጡት መሪዎቹ ስልጣን ከያዙ በኋላ ባደረጉት የመጀመሪያ ጉባኤ ጥምረት መስርተዋል። በጸጥታ ጉዳዮች፣ በጋራ መገበያያ ገንዘብ፣ በኢኮኖሚያዊ ትስስርና ጥምረታቸውን ሊያጠናክሩ በሚችሉ ጉዳዮች ሁሉ አብረው እንደሚሰሩ አሳውቀው ነበር። በሳሂል የተባበሩ ክንዶች የተሰራውና የተመረቀው ባንክ ህንፃ ብቻ አይደለም። የሳሂል አካባቢን 78 ሚሊዮን ዜጎችን መሰረታዊ ፍላጎቶችን ለማሳካት የተነደፈ የእድገታቸው መንቀሳቀሻ ኃይል ይሆናል ተብሎ ይጠበቃል። በአባል ሀገራት ጠንካራ መነሻ ካፒታል የተበጀተለት ሲሆን ሀገር በቀል ሀብቶችን፣ ማዕድኖችን የመሰብሰብና ጥቅም ላይ ለማዋል ዓላማ አለው። ያው ጋዳፊ ለአፍሪካ እንዳለመው በወርቅና መሰል ማዕድኖች የተደገፈ ገንዘብ አይነት ማለት ነው። ባንኩ ሀገራቸውን ለማነጽ የኃይል ፕሮጀክቶችንና የግብርና ዘመናዊነትን ለማጉልበት የትራንስፖርት መሰረተ ልማቶችን በፋይናንስ ይደግፋሉ ተብሎ ይጠበቃል። ሶስቱ ሀገራት ይህንን ስርዓት በመዘርጋታቸው በውጭ ልማት ባንኮችና በዓለም አቀፍ አበዳሪዎች ላይ ያለውን ጥገኝነት በእጅጉ ይቀንስላቸዋል። እውነቱን ለመናገር የሳሂል ህብረት እንቅስቃሴና ውሳኔ የአፍሪካ ህብረት ላይ ብዙ ጥያቄዎችን ያስነሳል።
የአፍሪካ ህብረት ከተመሰረተ 23 ዓመት ሞልቶታል። ነገር ግን እዚህ ግባ የሚባል ተጨባጭ ውጤት አላሳየም። ለምን? የአፍሪካ ህብረት እስከዛሬ ድረስ ምን ሰራ? አፍሪካ በህብረቱ ውስጥ ያሉትን የየሀገራቱን ድንበር አቋርጦ የሚሄድ ገንዘብ አያስፈልጋትም ነበር? በዛ ላይ አምርታ ኤክስፖርት በማድረግ ላይ ቅድሚያ መስጠት የነበረባት ወንዝ ሳታሻገር ለአህጉሪቱ ሀገራት አልነበረም? እንደ አፍሪካ አንዱ ሀገር ማዕድኑን አውጥቶ አንዱ ደግሞ አጣርቶ በውድ ዋጋ መሸጥ አልነበረበትም? የአውሮፓ ድርጅት መጥቶ ማዕድኑን ከለቀመማ አፍሪካ ምኑን አተረፈች? ባለፉት 20 ዓመታት በአህጉራችን ውስጥ 60 መፈንቅለ መንግስቶች ተደርገዋል። ከዛ ውስጥ ደግሞ በኢኮዋስ 3ቱ ብቻ ተወግዘው ከማዕቀፉ ተገለዋል። የአፍሪካ መሪዎች እያንቀላፉ ይመስላል ወይ ደግሞ ባርነቱ ተመችቷቸዋል። ዛሬ ላይ በአፍሪካ እየሆነ ያለውና ትላንት አረብ ሀገራትን ለማዳከም ሲጠቀሙት የነበረው ስትራቴጂ ምንም ልዩነት የለውም። እናም እኛ አፍሪካውያን ከሚያስከትለው መዘዝ ለመዳን መንቃት አለብን። ይህንን ጥቁር ክረምት በሳሄል ክልል ላይ በማዝነብ ለማስጀመር ይፈልጋሉ። ነገር ግን የኛ ምላሻችን አንድነትና ሉዓላዊነት መሆን አለበት። ፈርተንም አንንቀጠቀጥም። በሳሄል ቡድን ሀገራት ውስጥ እንደ ወንድማማቾች ነን። የሚመጣብንንም ችግር ሁሉ አብረን ፊት ለፊት እንጋፈጣለን። የሰሞንኛ የአሜሪካ በሰሜናዊ ናይጄሪያ ግዛት ላይ እያደረገች ያለችው የሚሳኤል ጥቃት 3 ያልተመለሱልኝ ጥያቄዎች አሉ። አንደኛ፣ ከዩናይትድ ስቴትስ የተሰነዘረው የሚሳኤል ጥቃት የናይጄሪያንን ክርስቲያኖች ስለመጠበቅ ነው ብላችሁ ታስባላችሁ? በአፍሪካ ውስጥ የክርስትና ችግር ያለባቸው ሌሎች ሀገሮች የሉም? ለምን የሌሎች ሀገሮችንም ክርስቲያኖች አልታደገችም? ሁለተኛ፣ አይሲስን የሚደግፉትን ወይም የፈጠሩትን ሰዎች ማን እንደሆኑ ታውቃላችሁ? እነዚህን ቡድኖች ስፖንሰር በማድረግ በሌሎች ሰዎች ሀገር ውስጥ ሁከት ለመፍጠር የሚጠቀሙባቸውን ሰዎች ታውቃላችሁ? ሶስተኛ፣ ለምን የናይጄሪያን ሰሜናዊውን ክፍል ብቻ አጠቁ? እውነት አይሲስ በጊዜው ከዛ ስፍራ ሾኮቶ ክልል ላይ ነበር የነበረው? ሾኮቶ የኒጀር ድንበር መሆኗንስ ታውቃላችሁ? ትራምፕ የሚሳኤል ጥቃቱን በሰነዘረበት ተመሳሳይ ሰዓት በናይጄሪያው በቦሮኖ ከተማ በሚገኝ መስጊድ ላይ ከአሸባሪ ቡድኖች የቦምብ ጥቃት እንደተሰነዘረስ ታውቃላችሁ? ይህ ግን በየማስ ሚዲያው አልተነገረም። የእነዚህን ጥያቄዎች ምላሾች እስካላገኘን ድረስ ግዙፉን ምስል ትተን የምስሉን ቁራጭ ብቻ ነው መመልከት የምንችለው። የኒጀር መሪ ጀነራል አብዱራህማን ቺኒያ፣ የማሊው ኮሎኔል አሲሚ ጎይታ እና የቡርኪና ፋሶ መሪ ካፕቴን ኢብራሂም ትራውሬ የመሰረቱት ወታደራዊ ጥምረት ከ70 ሚሊዮን በላይ ለሚሆኑት ለሶስቱ ሀገራት ህዝቦች የጸጥታ ችግር መፍትሄ ይሆናል ተብሎ ተስፋ ተጥሎበታል። ስላዳመጡን እያመሰገን ላይክ፣ ሰብስክራይብ፣ ሼር በማድረግ አጋር ይሁኑ። በቀጣይ ፕሮግራም እስክንገናኝ ጤና ይስጥልን።